በአማራ ክልል በአገዛዙ ጦርና በፋኖ መካከል የሚደረገው ውጊያ ቀጥሏል። የአማራ ፋኖ በጎጃም በዛሬው ዕለት በተደረገው ውጊያ ድል ቀንቶኛል ብሏል። በዝርዝር መረጃችን ተሰሙታላችሁ። በሌላ በኩል የብልጽግናው አገዛዝ ዛሬም በአማራ ሕዝብ ላይ የድሮን ጥቃት የፈጸመ ሲሆን በርካታ አካባቢዎች ላይ የተዋጊ ጀቶችና የድሮን ቅኝት እየተደረገ ይገኛል። በዝርዝር መረጃችን የምትሰሙት ይሆናል። በሌላ በኩል በጎንደር ግንባር በተደረገ ውጊያ አንድ የአድማ ብተና አዛዥ ከነመገናኛ ሬዲዮኑ ተማርኳል። የአድማ ብተና አዛዡ ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻልንም፣ ሰራዊቴም ገሚሱ ተደምስሷል ሲል መናገሩ ታውቋል። በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምንቆያችሁ፣ እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አሁናዊ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በሰሜን ጎንደር ዞን አንድ የአድማ ብተና አዛዥ ከነመገናኛ ሬዲዮኑ ተማረከ። የአድማ ብተና አዛዡ ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻልንም፣ ሰራዊቴም ገሚሱ ተደመሰሰ፣ የተረፈውም ትጥቁን ጥሎ ፈረጠጠ፣ አጃቢዎቼም ተገደሉ፣ እኔም እጅና እግሬን ተመትቼ ተማረኩ ሲል ቃል በቃል ተናግሯል። የብልጽግናው አገዛዝ ጥምር ጦር በሚል የሚጠራቸው የመከላከያ ሰራዊት የአድማ ብተናና የሚሊሻ ኃይሎች ስብስብ ያለፉትን ቀናት በሰሜን ጎንደር ዞን ደባርቅና ዳባት ዙሪያ በከባድ መሳሪያ የታገዘ ውጊያ ከፍተው የነበረ ቢሆንም ነገር ግን ከወደ ፋኖ የተከፈተባቸውን የጸረ ማጥቃት ውጊያ መቋቋም አቅቷቸው ከባድ የሆነ የሰብአዊና ቁሳዊ ኪሳራ እንደደረሰባቸው ለማረጋገጥ ተችሏል። በዚህ ውጊያ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትና መስመራዊ የጦር መኮንኖች የተገደሉ ሲሆን በርካቶችም ገደል ገብተው ማለቃቸው ተሰምቷል። በውጊያው በተለይ ሸመላጎ ተብሎ የሚጠራውን ቀጠና እንዲሸፍኑ ግዳጅ ተሰጥቷቸው የነበሩት የአድማ ብተና አባላት ሙሉ በሙሉ መደምሰሳቸው ታውቋል። ወቅንና ሸመላጎ በነበረው ውጊያ የሻለቃ ማዕረግ ያለው አንድ የአድማ ብተና አዛዥ ከነ መገናኛ ሬዲዮኑና ከነ ወታደራዊ ንብረቶቹ በፋኖ ተማርኳል። ምርኮኛው የአድማ ብተና አዛዥ ሻለቃ በራ ካሳ የሚባል ሲሆን ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻልንም፣ ሰራዊቴም ገሚሱ ተደመሰሰ፣ የተረፈውም ትጥቁን ጥሎ ፈረጠጠ፣ አጃቢዎቼም ተገደሉ፣ እኔም እጅና እግሬን ተመትቼ ተማረኩ ሲል ቃል በቃል ተናግሯል። ወደ ውጊያው ከመግባታችን አስቀድሞ በበላይ አመራሮቻችን የተሰጠን ማብራሪያም የምንገጥመው የፋኖ ኃይል ውስንና ከነፍስ ወከፍ መሳሪያዎች የዘለለ ያልታጠቀ እንደሆነ ነበር የሚለው የሻለቃ አዛዡ፣ ነገር ግን ውጊያው ከተጀመረ በኋላም የተሰነዘረብንን ጸረ ማጥቃት መቋቋም አልቻልንም ሲል ገልጿል። ምርኮኛው የሻለቃ አዛዥ ሰራዊቴ ገሚሱ ሲደመሰስ፣ ገሚሱ ደግሞ ሲበተንብኝ አጃቢዎቼም ሲገደሉ እኔም ሩጬ ለማምለጥ በምሞክርበት ወቅት እጅና እግሬን ተመትቼ ቁስለኛ ሆኜ ተማርኪያለሁ ያለ ሲሆን የፋኖ አባላቱም የመጀመሪያ ሕክምና እርዳታ እንዳደረጉለትና ሕይወቱን እንደታደጉት ገልጿል። ከታች ላለው አባል ንገሩ ተብለን ከበላይ አመራሮቻችን የሚመጣልን መመሪያ ፋኖ የሚማርከውን ወታደር እንደሚረሽን፣ በስህተት ከተማረካችሁ ትረሸናላችሁ፣ ስለሆነም ሁሉም ጠብቆ መዋጋት እንዳለበት ነበር የሚለው ምርኮኛው የሻለቃ አዛዥ፣ ነገር ግን ይህ ስህተት መሆኑን እኔው ራሴ ምስክር ነኝ ብሏል። በሌላ በኩል በክልሉ በፋኖና በአገዛዙ ጦር መካከል የሚደረገው ውጊያ ተባብሷል። የብልጽግናው አገዛዝ ዛሬም በአማራ ሕዝብ ላይ የድሮን ጥቃት የፈጸመ ሲሆን በርካታ አካባቢዎችን በተዋጊ ጀቶችና በድሮኖች የአየር ላይ ቅኝት እያደረገ ይገኛል። በክልሉ ምዕራባዊ ክፍል በጎንደር መተማ እስከ ጎጃም አቸፈርና ጃዊ ከንጋት ጀምሮ የተጠናከረ የድሮን ቅኝት እየተደረገ ነው ሲሉ የመረጃው ምንጮች ተናግረዋል። በዚህም በጎጃም ቀጠና ጃዊ ወረዳ ጀሚላ የተባለ አካባቢ ዛሬ ረፋድ 4 ሰዓት ገደማ የድሮን ጥቃት ተፈጽሟል የተባለው። በጥቃቱ የደረሰው ጉዳት እየተጣራ መሆኑን የተናገሩ የአካባቢው የመረጃ ምንጮቻችን በዚሁ አካባቢ ከንጋት ጀምሮ በሜካናይዝድ የታገዘ ከባድ ውጊያ እየተደረገ ይገኛልም ብለዋል። ከሳምንት በፊት ለተከታታይ ቀናት ሲደረግ በነበረው ውጊያ በርካታ ንጹሃን ተጎድተዋል፣ መኖሪያ መንደሮቻቸው ወድመዋል፣ የአርሶ አደሮች እንስሳትም በከባድ መሳሪያ ተጨፍጭፈዋል ሲሉ ያስታወሱት የአካባቢው ነዋሪዎች ዛሬም የተቀሰቀሰው ከባድ ውጊያም ተመሳሳይ ጉዳት ሊያስከትል ይችላል ሲሉ ስጋታቸውን ተናግረዋል።
ከጎጃም መተከል ፓዊ እስከ ጃዊ እንዲሁም ጎንደር ቋራ መተማ ያለው መስመር ለመቆጣጠር በሚል አገዛዙ ተደጋጋሚ በአየርና ሜካናይዝድ ታግዞ ጦርነት ሲከፍት ቆይቷል ያሉ አንድ የፋኖ አመራር በበኩላቸው የብልጽግና ጦር የፋኖን አጸፋ አይችለውም፣ የአገዛዙ ጦር ብርታት ንጹሐን ላይ ነው፣ ዛሬም በድሮን ጥቃት ንጹሐንን ገድሏል፣ ለዚህም ወንጀሉ ይጠየቅበታል ሲሉ ተናግረዋል። በጃዊ ጀምሃይላና አካባቢው ይህ ዜና እስከ ተጠናቀረበት ጊዜ ድረስ ውጊያው በከባድ መሳሪያ ታግዞ መቀጠሉ ነው ለማወቅ የተቻለው። በዚሁ በጎጃም ቀጠና ትናንት ምሽት የፋኖ ኃይሎች ወደ ቲሊሊ ከተማ ዘልቀው በመግባት በፈጸሙት ጥቃት 6 ያገዛዙ ኃይሎች መገደላቸውን የአማራ ፋኖ በጎጃም አስታውቋል። በባህር ዳር ከተማ ዙሪያ ዳና ማርያም ቀጠና ደግሞ ትናንት ጀምሮ ከፍተኛ ወታደራዊ እንቅስቃሴና ከበባ እንዳለ የአካባቢው የመረጃ ምንጮች አረጋግጠዋል። የፋኖ ኃይሎች በበኩላቸው በ3 አቅጣጫ ማለትም በጭንባ አምባርጌና መሸንቲ ወደ ደህና ማርያም የተንቀሳቀሰውን ያገዛዙን ጦር ከበባ ውስጥ በማስገባት የማጥቃት እቅዱን አክሽፈን ከፍተኛ ወታደራዊ ጉዳት አደረስንበት ሲሉ ነው የተናገሩትም። በተመሳሳይ በወሎ ቀጠና ከወረኢሉ ተነስቶ ወደ ግሼ ራቤል ሬሽን ለማቀበል ሲንቀሳቀስ የነበረ የፖሊስና ሚሊሻ ኃይል ወረኢሉ ወረዳ ሽኮኮበር በተባለ አካባቢ ላይ በፋኖ የደፈጣ ጥቃት ተፈጽሞበት በርካቶች መገደላቸው ታውቋል። በዚሁ ምዕራብ ወሎ ቀጠና ወግዲ ወረዳ ስኮሩም አካባቢ በአገዛዙ ጦር መካከል አዛዦችን ጨምሮ በርካታ ወታደሮች መገደላቸውን የአማራ ፋኖ በወሎ ቤት አማራ አስታውቋል። የፋኖ ኃይሎች በፈጸሙት በዚህ የደፈጣ ጥቃት ከ25 በላይ ያገዛዙ ጦር አባላት መቁሰላቸውም ነው የተነገረው። ጥቃቱን ተከትሎ ያገዛዙ ጦር ወደ ተለያዩ አካባቢዎች የከባድ መሳሪያ ድብደባ በመፈጸም ንጹሐንና ንብረታቸው ላይ ጉዳት አድርሷል የሚሉት የአካባቢው የመረጃ ምንጮች በተጨማሪም የፋኖ ቤተሰብ ናችሁ በሚል ንጹሐን ተደብድበዋል፣ የአካል ጉዳትም ደርሶባቸዋል፣ ከ14 በላይ የሚሆኑት ደግሞ ታፍነው ተወስደዋል ብለዋል። በተመሳሳይ በሸዋ ቀጠና ትናንት ማለዳ የጀመረው የአገዛዙ ጦርና የፋኖ ኃይሎች ውጊያ ዛሬም ለሁለተኛ ቀን ቀጥሏል ሲሉ ነው የፋኖ የመረጃ ምንጮች የተናገሩትም። በሸዋ መርሃቤቴ ቀጠና ሬማና አካባቢው ዛሬም የከባድ መሳሪያ ተኩስ አለ። በተለይ በሬማ ዙሪያ ከባድ መሳሪያ ድብደባው ከፍተኛ ጉዳት እያደረሰ ነው ሲሉ ነው ነዋሪዎች የተናገሩትም። ውጊያው በአጎራባች ደራ ወረዳ የቀጠለ ነው ያሉት የመረጃው ምንጮች በዚህም ቱቲ፣ ሃንቄ፣ ኪዳን የተባሉ አካባቢዎች ከባድ ውጊያ እየተደረገባቸው ይገኛል ሲሉ ነግረውናል። በሌላ መረጃችን የትግራይ ክልል ፕሬዝዳንት ሆነው የተሾሙት ሌተናንት ጀነራል ታደሰ ወረደ በክልሉ የሚንቀሳቀሱ 3 ፓርቲዎች ከህጋዊነት ውጪ የተሾሙ በመሆናቸው ልንቀበላቸው አንችልም አሉ። በሌላ በኩል በዛሬው ዕለት በመቀሌ ከተማ ነዋሪዎች ለፍትሃዊ ጥያቄያችን ፍትሃዊ ምላሽ እንሻለን በማለት የተቃውሞ ሰልፍ አካሂደዋል። በክልሉ በተለይ የመቀሌ 70 ካሬ የቤት ግንባታ ማህበር አመራርና አባላት ጥያቄያችን ላለፉት 6 ዓመታት ሰሚ ጆሮ አጥቷል በማለት በትግራይ ክልል ጊዜያዊ አስተዳደር የፕሬዝደንቱ ጽህፈት ቤት ፊት ለፊት ሰላማዊ ሰልፍ አድርገዋል። ቅሬታቸውንም ገልጸዋል። ከ6 ዓመታት በፊት ለአንድ አባወራ 70 ካሬ መሬት የመኖሪያ ቤት ግንባታ ለመስጠት በሚፈቅደው የክልሉ መንግስት መመሪያ ተደራጅተናል ያሉት እነዚህ ተቃውሞ አቅራቢዎች ከጦርነቱ በኋላ ያለውን መመሪያ በመጣስ በአፓርታማ ነው የምትስተናገዱት መባላችን ኢፍትሃዊ ነው ብለዋል። በትግራይ ደረጃ የተደራጁት እነዚህ 60ና 70 ካሬ ቤት የግንባታ ማህበር ጥያቄ አቅራቢዎች የመኖሪያ ቤት ግንባታ ቤት አሰጣጥን አስመልክቶ በክልሉ ከተሞች የታየው ወጥ ያልሆነ አሰራር ጎድቶናል ብለዋል። በሌሎች ከተሞች ተፈቅዶ በመቀሌ ከተማ ለ70 ካሬ የመኖሪያ ቤት ግንባታ መሬት አይሰጥም መባሉ እጅግ አስገርሞናል አሳዝኖናልም በማለት ነው ዛሬ ተቃውሟቸውን ያሰሙት።
ጥያቄያቸው የተደራጁበት መመሪያ በሚፈቅደው መሰረት የመኖሪያ ቤት የግንባታ መሬት ከማግኘት የዘለለ ፖለቲካዊ ተልዕኮና ዓላማ ግን የለንም ይላሉ። ከቤት ኪራይ ሰቆቃና አጠቃላይ ችግር እንድንወጣ የሚያደርገን የተደራጀንበትና አቅሙን መሰረት አድርጎ ሊሰጠን የነበረው መሬት ተሰጥቶን መኖሪያ ቤት መገንባት ስንችል ነው ብለዋል። ማህበራቱ ዛሬ ሚያዝያ 16 2017 ዓ.ም በፕሬዝደንት ጽህፈት ቤት አካባቢ የተለያዩ የመብት ጥያቄዎችንና መፈክሮችን እያሰሙ እስከ እኩለ ቀን ቢጠብቁም ጥያቄዎቻቸውን ሰምተው ምላሽ የሚሰጥ የመንግስት ኃላፊ ግን እንዳላገኙ አረጋግጠዋል። ይህ በእንዲህ እንዳለ በፕሬዝደንት ታደሰ ወረደ የተመሰረተው የጊዜያዊ አስተዳደር ካቢኔ አካታችና አቃፊ ባለመሆኑ አልቀበለውም፣ በጉልበት የመጣ መንግስት ነው ሲሉ 3 የክልሉ የፖለቲካ ፓርቲዎች ይፋ አድርገዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ሌተናንት ጀነራል ታደሰ ወረደ የተቋቋመው ካቢኔ አካታችና አሳታፊ ባለመሆኑ ተቀባይነት የለውም ሲሉ በክልሉ የሚንቀሳቀሱ 3 የፖለቲካ ፓርቲዎች ትናንት ሚያዝያ 15 ቀን 2017 ዓ.ም በጋራ በሰጡት ጋዜጣዊ መግለጫ ይፋ አድርገዋል። በሌተናንት ጀነራል ታደሰ ወረደ የተመሰረተው ጊዜያዊ አስተዳደር ወደ ስልጣን የመጣው በጉልበት ነው ብለው እንደሚያምኑ 3ቱ ፓርቲዎች የትግራይ ነጻነት ፓርቲ ውናት፣ የአረና ትግራይ ዲሞክራሲ አረናም፣ ባይቶና ትግራይ ወይም ባይቶና በጋራ በሰጡት ጋዜጣዊ መግለጫ ይፋ አድርገዋል። ፓርቲዎቹ በክልሉ ሕዝብ ጉዳይ በጋራ ለመስራት በሚል ኪዳን ለተጋሩ ብሔራዊ ደህንነት የተሰኘ የትብብር ማዕቀፍ መስርተው በመንቀሳቀስ ላይ ይገኛሉ። የቀድሞ የክልሉ ጊዜያዊ አስተዳደር የስልጣን ጊዜው ማብቃቱን ተከትሎ ወደ ስልጣን የመጣውን አካል በጉልበት ነው የመጣው ብለን ነው የምናምነው። በጀነራሉ የተመሰረተው ካቢኔ አቃፊና አሳታፊ ያልሆነ አንድን ቡድን ብቻ ያሳተፈ ነው ሲሉ የትብብር ኪዳን አባል የሆኑ የትግራይ ነጻነት ፓርቲ ውናት ሊቀመንበር ዶክተር ደጀን መዝገበ በመግለጫው ላይ ተናግረዋል። በሌላ መረጃ የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር በአገዛዙ ሰራዊት ላይ ደማቅ ድልን ተጎናጽፌያለሁ አለ። የአገዛዙ ጦር የስቅለት ዕለት ከጃዊ ከተማ ወደ ጃሂማላ ቀበሌ ሲንቀሳቀስ ከ20 በላይ የአገዛዙ ኃይል መደምሰሱ ተነግሯል። ይሁንና የአገዛዙ ሰራዊት የጃሂማላን ማህበረሰብ በማፈናቀል የትንሣኤ በዓልን ሳያከብር ቀርቷል። ከዚህ ጋር ተያይዞ በዛሬው ዕለት የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር ታሪክ ሰርተናል ብለዋል። የእሳት ነበልባሎቹ ኤፍሬም ብርጌድና የክፍለ ጦሩ ተወርዋሪ የምድር ድሮን ሻለቃ እንዲሁም ነጋሽ ብርጌድ፣ ደምስ ብርጌድ፣ መተከል ጣና በለስ ብርጌድ፣ መብረቁ ብርጌድ፣ አብየ ነጋሽ ብርጌድ በጥምረት የአገዛዙን ጦር ፊት ለፊት ገጥመው ድል አድርገናል ብለዋል። ከ51 በላይ ያገዛዙ ሰራዊት በዚህ ውጊያ ላይ ሲደመሰስ ከ20 በላይ የሚሆኑት ቀላልና ከባድ ቁስለኛ ሆነዋል ብሏል መረጃውም። በዚህ የተበሳጨው ያገዛዙ ጦር የአርሶ አደሩን ቤት በድሮን በመምታት 5 ንጹሃን ቤተሰቦችን የገደለ ሲሆን 7 የሚደርሱ ቤተሰቦችን አቁስሏል ተብሏል። ሌላው ከሞትና ከቁስለኝነት የተረፈው ያገዛዙ ኃይል ከጃዊ ከተማ በመነሳት 2 ብረት ለበስ ታንክና 1 ዙ 23 ይዞ ወደ ኋላ ሸሽቷል ብለዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከሰዓታት ቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም።